ሰላም ጤና ይስጥልን ክቡራን አድማጮቻችን፣ ይህ ኢትዮ ያንግ ነው። የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር አብራችሁን ቆዩ። ከ1998 እስከ 2000 የነበረው የኢትዮጵያና ኤርትራን ግጭት በማይጠቅሙ ጠፍና ጠፍ በሆኑ የባድሜ ሜዳዎች ላይ ጦርነት አካሄዱ። የኢትዮጵያ ጠቅላይ ሚኒስትር አቶ መለስ ዜናዊና አቶ ኢሳያስ አፈወርቄ በአፍሪካ አንደኛ የሆነውን የደርግን ሰራዊት ጎን ለወገን ተዋግተው ያሸነፉ የቀድሞ የትጥቅ ጓደኞች ነበሩ። ታዲያ ሁለቱ መሪዎች በባድሜ ከተማ ምክንያት ባለመግባባት እጅግ ደም አፋሳሽ ጦርነትን ከፈቱ። ጦርነቱም ደም አፋሳሽና ትርጉም የለሽ የአንደኛው የዓለም ጦርነት አይነት የቦይ ጦርነት ሲሆን በ10 ሺዎች የሚቆጠሩ ወታደሮች በማዕበሉ የተኩስ ልውውጥ ጦርነቱን ገጥመው ነበር። ጦርነቱም ወደ 100 ሺህ የሚጠጉ ሰዎችን ለሞት ዳርጓል እና ከ1 ሚሊዮን በላይ ሰዎችም ተፈናቅለዋል። ታዲያ አሁን ከጦርነቱ በኋላ ያለ ግንኙነትና የአሁኑ ውጥረት የ2018 የሰላም ስምምነት በ2018 የሰላም ስምምነት ተፈራረሙ። ይህም መጀመሪያ ላይ ግንኙነቶችን አሻሽሎ የኢትዮጵያን ጠቅላይ ሚኒስትር የኖቤል የሰላም ሽልማት አስገኝቷቸዋል። የ2018 ስምምነት ቢኖርም በተለይም በትግራይ ክልል ዙሪያ ያለው ግንኙነት እንደገና እየሻከረ መጥቷል። የቅርብ ጊዜ ሪፖርቶች እንደሚያሳዩት ኢትዮጵያና ኤርትራ በጋራ በድንበራቸው አቅራቢያ ወታደራዊ ግንባታዎችን እያደረጉ ነው ሲል ፈርስት ፖስት አፍሪካን ዘግቧል። ይሁን እንጂ እንደ ተባበሩት አረብ ኤሚሬትስና ግብጽ ያሉ የተለያዩ ወገኖችን የሚደግፉ የክልል ኃይሎችን ለውጥረቱ ተለዋጭነት መጨመር አስተዋጽኦ አድርጓል። አንዳንድ ተንታኞች በውስጣዊ ተግዳሮቶች ምክንያት ሙሉ ጦርነት ሊከሰት የማይችል እንደሆነ ቢያምኑም፣ ሌሎች ደግሞ በተሳሳተ ስሌትና በብሔራዊ ንግግር ምክንያት የግጭቱን አደጋ ከፍ አድርገው ይመለከቱታል። ታዲያ የሰሞኑን ውጥረት ተከትሎ የኤርትራው ፕሬዝዳንት ኢሳያስ አፈወርቄ ግብጽ መሄዳቸውን የኤርትራ የማስታወቂያ ሚኒስትር አሳውቋል። የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ኢሳያስ አፈወርቄን በመጋበዝ በ5 ቀን ቆይታቸው በሁለትዮሽ በቀጠናዊና የዓለም አቀፋዊ ጉዳዮች ላይ ይመክራሉ ተብሎ ይታሰባል። ግብጽ ከአሁን በፊትም የተለያዩ የሀገሪቱን ባለስልጣኖች ወደ ኤርትራ በመላክ የተለያዩ ስምምነቶችን ስትፈራረም ከርማለች። ግብጽ ኢትዮጵያን የሚያቃርንና ያዳክማታል የምትለውን ኃይል እንዲሁም አጀንዳ ታገኝ እንጂ እሱን ከመጠቀም ወደ ኋላ እንደማትል አሳይታለች። የኢትዮጵያ ጎረቤቶች ከኢትዮጵያ ጋር ማንኛውንም አይነት አለመግባባት ይፍጠሩ እንጂ መሪዎች ኑ አይዟችሁ እኔ አለው እያለች እንደምትጋብዝና የእሷን ልኡካን ወደ ሀገራቱ እንደምታመላልስ የቅርብ ጊዜ ትውስታችን ነው። ይህም ሁሉ ተከትሎ ታዲያ ሰሞኑን በአፋር ክልል ተኩስ የከፈተው የህወሓት ጦር ብዙዎችን አቶ ጌታቸው ረዳን ጨምሮ በሻዕቢያ የትዕዛዝ ሰጭነት በፌዴራል መንግስት ላይ ትንኮሳ እንደጀመሩና ይህን ትንኮሳ እንዲያቆሙ ብዙዎች አሳስበዋል። አቶ ጌታቸው ረዳ ቡድኑ ኋላ ቀር ያሉት የህወሓት አመራር ቡድን የፌዴራል መንግስቱን ወደ ግጭት ለማስገባት በአፋር በኩል ትንኮሳዎች ጀምሯል። ይህንንም ያገዛዙና ጌታውን ሻዕቢያ አጀንዳ ለማስፈጸም ነው ሲሉ ገልጸዋል። ጦር አውርድ በሚል ጸሎት በራስ ህዝብ ላይ መከራና ጭፍጨፋ መጋበዝ ክህደት ነው ያሉት ሚኒስትር ጌታቸው በትግራይና በአፋር በኩል ያላችሁት የትግራይ ሰራዊት ቲዲኤፍ እና የትግራይ የሰላም ኃይል ቲፒኤፍ የሻዕቢያን ፍላጎት ለማሳካት ወደ እርስ በርስ ግጭት መግባት የለባችሁም ብለዋል። ለትግራይ የሚያስብና ልቦና ያለው ሰው 3ኛው ዓመቱን ያስቆጠረውን የፕሪቶሪያ ስምምነት ከወዴት ደረሰ ብሎ መጠየቅ ብቻ ነው የሚያዋጣው ሲሉ አቶ ጌታቸው ረዳ ገልጸዋል። ማክሰኞ ጥቅምት 25 2018 ዓ.ም ከሰዓት በኋላ በትግራይ ኃይሎችና በትግራይና በአፋር ክልል አዋሳኝ በሚገኙት ራሳቸውን የትግራይ የሰላም ኃይል ቲፒኤፍ ብለው በሚጠሩ መካከል ግጭት መቀስቀሱን በማህበራዊ ትስስር ገጾች በስፋት ተነግሯል። ጦርነቱ ከተካሄደ ከአንድ ቀን በኋላ ረቡዕ ዕለት መገባደጃ ላይ የአፋር ባለስልጣናት ባወጡት መግለጫ የህወሓት ታጣቂዎች ዛሬ በአፋር ግዛት በኃይል ገብተዋል ብለዋል። የትግራይ ክልልን የሚያስተዳድረው ቡድን 6 መንደሮችን በመቆጣጠር እና በሞርታር ሲቪሎችን በቦምብ በመደብደብ ተከሷል። ባለስልጣናት ስለ ሟቾቹ ዝርዝር መረጃ አልሰጡም። ህወሓት ከስህተቶች ምንም አይማርም ሲል የአፋር አስተዳደር የሽብር ድርጊቶች ሲል የገለጸውን አውግዟል። ይህም በዚህ 10 ዓመታት መጀመሪያ ላይ የተከሰተው ግጭት ወደ አጎራባች የኢትዮጵያ ክልሎች ተዛምቷል። ጦሮቹም ከፌዴራል ወታደሮች ጋር የተዋጉት አፋርንም ጨምሮ። በአፋር የቅርብ ጊዜ መግለጫ መሰረት የትግራይ ኃይሎች በክልሉ ሰሜን ምዕራብ የሚገኘውን የሜጋሌ አውራጃ በሲቪል እረኞች ላይ ከባድ የጦር መሳሪያ በመተኮስ ጥቃት ሰንዝረዋል። ባለስልጣናቱ ህወሓት ድርጊቱን ወዲያውኑ ካላቆመ የአፋር ክልል አስተዳደር ራሱን ከማንኛውም ውጫዊ ጥቃት የመከላከል ግዴታውን ይወስዳል ሲሉ አስጠንቅቀዋል።